ይገልጿቸዋል። ያለሁት በጃፓኗ ኦኪናዋ በተሰኘች ደሴት ላይ ነው። በዓለማችን ላይ እንደምታውቁት ብሉ ዞን ተብለው የተለዩ ወይም ሰማያዊ ዞኖች ይገኛሉ። እነዚህም የሰው ልጆች ከተለመደው የእድሜ ጣራ በላይ የሚኖሩበት ረጅም እድሜ የሚኖሩበት ጤናማ አኗኗር የሚኖሩበት 5 ቦታዎች ተለይተዋል። ከነዛ ውስጥ ግን ቀዳሚው ይህ ኦኪናዋ የተባለው የጃፓን ደሴት ነው። ብዙዎች ይችን ደሴት የጃፓን ደሴት ስለተባለች ብቻ ከጃፓን ጋር ቀላቅለው ያዩዋታል። ነገር ግን ከጃፓን መልክዓ ምድር ግን ጠል ብላ ያለች ራቅ ብላ የምትገኝ በፓሲፊክ ውቅያኖስ ውስጥ ያለች ትንሽዬ ደሴት ነች። በባህልም በሌሎችም ነገሮች ከጃፓን ጋር አይገናኙም። ከጃፓን ጋር ሀገር ሆነው ራሱ የተጣመሩ በጣም በቅርብ ጊዜ በወረራ ነው። ስለዚህም ከጃፓን የተለየ በጣም ብዙ ነገር አላቸው። ኦኪናዋ ሰዎች የአኗኗር ጥበብን በተመለከተ ይህንን ፕሮግራም ወጣቶች እንዲሁም ጎልማሳና በእድሜ የገፋችሁ ብታዳምጡት መልካም ነው። ከአስተሳሰባቸው እስከ አመጋገባቸው እስከሚጠጡት ነገር ጭምር እየሞከረን ሁሉንም አንድ ባንድ የረዥም እድሜ መኖራቸው ሚስጥር እናያለን። የዚህም ቪዲዮ ፓርት በ3 እንከፍለዋለን። የመጀመሪያው ኢኪጋይ እንለዋለን፣ ሁለተኛው ደግሞ ኑቺ ጉሱይ ስንለው፣ ሶስተኛው ደግሞ ሞአይ የሚባሉ 3 የዚህ ደሴት ነዋሪዎች ረዥም እድሜ እንዲኖሩ የሚያደርጋቸው። በተለይም ረዥም እድሜ መኖር ብቻ አይደለም የሚገርማቸው ከ100 ዓመት በላይ 110 120 130 ዓመት የሚኖሩ ሰዎች አሉ እዚሁ ደሴት ላይ። መኖር ብቻ ሳይሆን አሟሟታቸው ራሱ በጣም የሚገርም ነው። ሲሞቱ 97% የሚሆኑት የዚህ ደሴት ነዋሪዎች ሲሞቱ የሚሞቱት በጣም ጤናማ በሆነ መንገድ ነው የሚሞቱት። ይኸውም ሰውን ተሰናብተው ቻው ብለው በሰላማዊ መንገድ እንጂ በምንም በኩል ህመም አያገኛቸው። በሚኖሩበት ዘመን በሙሉ በጣም ጤነኛ ሆኖ ነው የሚኖሩት። በዘመናቸው አንዴ እንኳን ሕክምና አግኝተው የማያውቁ በጣም ብዙ አዛውንቶችን ታገኛላችሁ በየገበያው በየሬስቶራንቱ። ስለዚህ አኗኗራቸው በ3 የሚከፈል ኢኪጋይ፣ ኑቺ ጉሱይ እንዲሁም ሞአይ። እነዚህ 3ቱ የረዥም እድሜ ሚስጥራት ምንድን ናቸው? ወጣቶች ጤናማ የሆነ ህይወት እንዲኖራችሁ ይህንን አድምጡ። ህልሞቻችሁን ለማግኘት ጤናማ የሆነ ኑሮ ለመኖር እነዚህን የዚችን ደሴት 3 ሚስጥሮች አካፍላችኋለሁ። በእድሜ ገፋችሁ ጎልማሶች ሁላችሁም በጥሞና አድምጡት። 3ቱም እጅግ አስገራሚ ሚስጥራት ናቸው። አንድ ባንድ እናያለን። ከዛ በፊት ግን ስለ ኦኪናዋ ደሴት አጠር ያለች ታሪኳን እነግራችኋለሁ። የዛሬውን ቪዲዮ ስፖንሰር ያደረገላችሁ ፊሶን ሪል ስቴት። ከማስታወቂያ በኋላ ተመልሰን እንገናኝ። ደሴት ነች። ይቺ ደሴት እንግዲህ የጃፓን አካል አልነበረችም። በፊት የራሷ መንግስት፣ የራሷ ንጉስ ያላት፣ የራሷ አስተዳደር ያላት፣ ህዝቦቿም በጤነኝነትና በታላቅ ፍልስፍና በታላቅ የስነ ጽሁፍ ጥበብ ለረጅም ጊዜ የኖሩ ጥንታዊ ህዝቦች ነበሩ በዚች ደሴት ላይ። ነገር ግን በ16ኛው መቶ ክፍለ ዘመን ጃፓን መጣ፣ ወረረቻቸው፣ መንግስታቸውንም አጠፋች። በወረራ ከተያዙ በኋላ ታዲያ የሁለተኛው የዓለም ጦርነት ተቀሰቀሰ። ማለትም ጃፓንን ለመታገል በጣም በርካታ አሜሪካን ጨምሮ በጣም በርካታ ኃይሎች ወደዚህ አካባቢ መጡ። በዚህ ጊዜ እንግዲህ ደም አፋሳሽ ጦርነት ከተካሄደባቸው ቦታዎች አንዱ ይቺ የኦኪናዋ ደሴት ነች። የጃፓንና የአሜሪካ ኃይሎች በከፍተኛ ሁኔታ ተዋግተውባታል። ከዛ በኋላ ኦልሞስት ደሴቷን ሙሉ በሙሉ ታሪኳን ባጠፋ መልኩ ከተዋጉ በኋላ አሜሪካ አሸንፋ ጃፓንም እጅ ሰጥታ ደሴቱን ለቃ ሄደች። ከ1945 በኋላ እስከ 1970ዎቹ አጋማሽ ድረስ የቆዩት አሜሪካ ቁጥጥር ስር ነው። ከዛ በኋላ ግን በ1970ዎቹ አጋማሽ በይፋ ወደ ጃፓን ተመለሱ እንጂ እስከ 16ኛው መቶ ክፍለ ዘመን ለ1000 ዓመታት የኖሩት ራሳቸው መሬት ራሳቸው ታሪክ ውስጥ ነው። አሁንም ቢሆን ከጃፓን ጋር ብዙ የሚያቀራርብ ባህል የላቸው። የራሳቸው የሆነ ዩኒክ ያኗኗር ስታይል አላቸው። ነገር ግን ከዚህ የሄዱ ብዙ ስነ ጥበባዊ ነገሮች በተለይ ደግሞ ካራቴን ብትመለከቱ ካራቴ ለመጀመሪያም ጊዜ የተፈጠረው እዚች የኦኪናዋ ደሴት ላይ ነው። ካራቴን ዓለም የተዋወቀው ከዚህ በኋላ ነው ማለት ነው። እንግዲህ በጣም በርካታ ፊልሞች ተሰርተውባታል። አሁንም የአሜሪካ ግዙፍ የጦር ሰፈር በደሴቷ ላይ ይገኛል። እንዲሁም አነጋጋሪዎቹ ደግሞ የኦኪናዋ ጥንታዊ ሰዎችም ይኖራሉ። እንግዲህ ከሞላ ጎደል የኦኪናዋ ታሪክ ይህንን ይመስላል። ወደ ዛሬው ፕሮግራምና ዋናው የምናተኩርበት ረዥም እድሜ የዚህ አካባቢ ሰዎች እንዴት እንደሚኖሩ 3 ሚስጥሮች አንድ ባንድ ላካፍላችሁ። ሆፕፉሊ ሊጠቅሟችሁ ይችላሉ። እናንተም ብትተገብሯቸው ደሞቻችሁን ለማግኘት ጤናማ ሆኖን ለመኖር ካመጋገባቸው እስከ አኗኗራቸው እስከ ማህበራዊ ህይወታቸው የሚያጠቃልል ስለሆነ ማለት ነው። ስለዚህም የዚህ አካባቢ ነዋሪዎች ጤናማ ሆኖ እድሜ ዘመናቸውን ለመኖርና ከ100 ዓመት በላይ የተሻገረ የጤነኝነት እድሜ እንዲኖራቸው ያደረገው 3 ነገር ነው። ኢኪጋይ፣ ኑቺ ጉሱይ፣ ሞአይ። እነዚህ 3ቱ ነገሮች ናቸው። በቅደም ተከተል እንመልከት። ሾኩዶ ወደሚባሉትና ትንንሽ መመገቢያ ቤቶች ስትመጡ በአብዛኛው ትልልቅ ሰዎች ናቸው የሚሰሩት። በአካባቢው ያሉ ትልልቅ ሰዎች በዚህ አካባቢ በማስተናገድ ይሰራሉ። አሁን እኛ ከመቀበል ጀምሮ አመተው ሲሰጡኝ ምናምን በደንብ እና በጣም በቃ ደስ የሚል መስተንግዶ ነው ያላቸው። ሾኩዶ ነው የሚባሉት እንደዚህ ትንንሽ ቤቶች። እንግዲህ አሁን ደግሞ ምግባቸውን ልንሞክር ነው። ምን ቢበሉ ነው ረጅም ጊዜ የሚቆዩ? እንደዚህ አይነት ቦታዎች ባህላዊ የሆኑ የኦኪናዋ ምግቦችን የምትመገቡበት። ከዛ በፊት ግን ኦኪናዋዎች ስለ ምግብ ያላቸውን ፍልስፍና ነው። የኦኪናዋ ሰዎች ረጅም እድሜ እንዲኖራቸው የሚያደርገው የአመጋገብ ስርዓታቸውን ኑቺ ጉሱይ በማለት ነው የሚጠሩት። ወይም ቃል በቃል ስንተረጉመው የነፍስ መድኃኒት ወይም የአመጋገብ ጥበብ እያለን ልንፈታው እንችላለን። እንግዲህ የኦኪናዋ
ሰዎች ምግብ አይደለም ምግብ መድኃኒት ነው ብለው ነው የሚያስቡት። እንደውም አንድ ዝነኛ አባባል አላቸው ከዚህ ጋር የተገናኘ የኦኪናዋ ሰዎች። ይኸውም ምግብህን እንደ መድኃኒት ብላ ካልሆነ ደግሞ መድኃኒት እንደ ምግብ ትበላለህ በማለት ነው የሚያስቀምጡት እና በጣም ፓወርፉል ወርድ ነው። ምክንያቱም እያንዳንዱ ጤናችን ሆነ የሰውነት አቀማመጣችን፣ የወደፊት ህይወታችን፣ የእድሜያችን መርዘም ማጠር የሚገናኘው በቀጥታ ከምንበላው ምግብ ጋር ነው በመጀመሪያ ይላሉ። ስለዚህ ኑቺ ጉሱ ላይ የሚበሉትን ስንመለከት ቅጠላቅጠሎችን አዘውትረው ይመገባሉ። ስጋ ደግሞ ፈጽሞ አይመገቡም፣ አይመክሩም። እነሱም ለክብረ በዓል ብቻ ከ2 ዓመት አንዴ ወይ ደግሞ ከዓመት አንዴ ለክብረ በዓል ብቻ ሊበሉ ይችላሉ የተወሰነ ስጋ። ከዛ ውጭ ግን ሙሉ በሙሉ ዓመቱን ሙሉ የሚመገቡት ፍራፍሬና ቅጠላቅጠልን ነው ማለት ነው። በከፍተኛ ሁኔታ እንደ ስኳር ድንች፣ ጎመን የመሳሰሉ ምግቦች በከፍተኛ ሁኔታ ጥቅም ላይ ያውሏቸዋል። እናንተም በመንደራቸው ስትዞሩ ይሄ በቀጥታ የምታስተውሉት ነው። እንደምታዩት አትክልትና ሩዝ ነው። ትንሽ ከላይ ደግሞ ስፓይሲ ሲስ አለው፣ የማቃጠል ነገር አለው፣ ግን ብዙ አይደል፣ በጣም ትንሽ። ከአመጋገብ ጋር ተያይዞ እንግዲህ ሀራሃቺቡ የሚሉት የራሳቸው ህግ አለ። ሀራሃቺቡ ማለት 80% ብቻ ብላ ማለት ነው። ወይም ደግሞ ጠግበህ አትብላ፣ ጥግብ እስክትል ድረስ አትብላ። ምክንያቱም ሰውነት ይጨነቃል፣ አይምሮ ማሰብ አይችልም በሚል ነው እነሱ የሚፈቱት። ስለዚህ ለረጅም እድሜ የሰውነታችንን ኦርጋኖች አለማድከም፣ ከአቅማቸው በላይ ስራ አለመስጠት፣ ከተፈጥሯቸው በላይ እንዲደክሙ አለማድረግ ትልቅ እድሜ ወይም ረጅም እድሜ እንድንኖር ያደርጋል ብለው ስለሚያስቡ ጠግቦ መብላት እንደ መጥፎ ነው የሚታየው በኦኪናዋ ውስጥ ማለት ነው። በሬስቶራንቶችም ስትዞሩ ይሄ ልማድ በነገራችን ላይ ከኦኪናዋም ጀምሮ በጃፓን በየትኛውም ቦታ ብትሄዱ ምግብ በጣም ትንሽ ነው የሚቀርበው። ጃፓን ብቻ ሳይሆን በቻይናም በኮሪያም በመሳሰሉት የሩቅ ምስራቅ ሀገሮችም ስትሄዱ በጠቅላላ የሚቀርበው በጣም ትንሽዬ ምግብ ነው እንጂ እስክትጠግቡ መብላት አይምሮን ድፍን የማድረግ የማሰብ አቅምን የመቀነስ ኃይል አለው በማለት ስለሚያምኑ ከእድሜ ጋር ስለሚያያይዙት እንግዲህ በዚህ በሀራሃቺቡ በሚሉት ህግ መሰረት 80% ብቻ ነው የሚበሉት ወይም መብላት ካለባቸው 80% ብቻ በልተው አእምሯቸው ነፃ እንዲሆን እንዲሁም ደግሞ ሆዳቸውን በጊዜ እንዲፈጭ። ይሄ እንግዲህ እነሱ ለሺህ ዓመታት የኖሩበት ሁኔታን አሁን ላይ ሳይንስ ደርሶበት በዘመናዊው ዓለም ይሄ ጠግቦ መብላት ተመካሪ አይደለም ወይም የሚመከር አይደለም። ይህንንም የሳይንስ ባለሙያዎች በስፋት ያብራሩታል፣ የሕክምና ባለሙያዎችም ይጋሩታል። ስለዚህ በሀራሃቺቡ ህግ መሰረት በዚህ በኦኪናዋ ውስጥ ምግብ ስትመገቡ 80% ከደረሳችሁ ወይም 80% መብላት ካለባችሁ ከበላችሁ ታቆማላችሁ ማለት ነው። ከዛ በኋላ ደግሞ አመጋገብ ላይ ደግሞ ቶሎ መብላት በራሱ በከፍተኛ ሁኔታ ለሰውነታችሁ ችግር ያመጣል። ስለዚህ የሰውነታችሁ ኦርጋኖች መስራት ከሚችሉት በላይ አታሰሯቸው። ስለዚህ ስትመገቡ ረጋ ብላችሁ ተመገቡ ብለው ይመክራሉ። ስለዚህ ረዥም እድሜ የሚጀምረው ከአመጋገብ ነው። ሌላኛው ደግሞ የምትበሉት ምግብ በራሱ የሚበላው ምግብ ምንድን ነው የሚለው ራሱ ይወስነዋል። ስጋን እንደፈለግን መብላት ወይም ደግሞ አግበስብሶ መብላት ተገቢ እንዳልሆነ አንዳንዶችም እንደውም ከዚህም ራቅ ብለው እኛ ስጋ በላ አይደለንም ወይም ሰዎች ስጋ ለመብላትም አይደለም የተፈጠሩት በማለትም ጭምር ይከራከራሉ። ነገር ግን የኦኪናዋ ሰዎች በአመት አንድ ጊዜ ወይም በሁለት አመት አንድ ቀን ብቻ ነው ስጋ የሚመገቡት። ከዛ ውጭ አመቱን ሙሉ ፍራፍሬ አትክልቶችን በመብላት ጊዜያቸውን ይፈጃሉ። ቅድም እንደነገርኳችሁ ስኳር ድንች ዋነኛ ምግባቸው ነው። ይህንንም እንግዲህ መንደራቸውን ስትጎበኙ በግልጽ የምታዩት ነገር ነው እና አመጋገብ ጋር ተያይዞ ያላቸው ፍልስፍና በጣም ለየት ያለ መልካቸው ላይ የሚታየው የምትበሉት ነገር ነው ብለው ያምናሉ። ስለዚህ አመጋገባችን አቋማችንን፣ ሁኔታችንን በቀጥታ ደግሞ እድሜያችንን እንደሚመራውና እድሜያችንን እንደሚያረዝመው ያምናሉ ማለት ነው። ስለዛ ነው ምግብ አይደለም መድኃኒት ነው ተብሎ ነው የሚታሰበው ወደ ሰውነታችን የሚገባው ነገር ማለት ነው። አልኮል መጠጦችን ጨምሮ በፍጹም የማይመከሩ ነገሮች እድሜን እንደሚያሳጥሩ ነው የኦኪናዋ ሰዎች የሚስማሙበት ዋና ነገር ማለት ነው። እንግዲህ እቺን አነስ ያለች ምግብ በአንድ ብርጭቆ ውሃ ከጠጣችሁ በቂ ነው። መጥገብ ራስን መግደል ነው ብሎ ነው የሚያስቡት ኦኪናዋዎች። እንግዲህ እንደ እስከዛሬው ቪዲዮ የቡና ሰዓት አይኖረንም። በኦኪናዋ የሚኖረን የሻይ ሰዓት ነው። እንግዲህ የኦኪናዋ ሰዎች የሚጠጡት ባህላዊ የሆነ ቡኩቡኩቻ የተባለ ሻይ አላቸው። ያ ቡኩቡኩቻ የሚባለው ሻይ ከግሪን ቲ ከሩዝ ጭማቂ ምናምን የሚዘጋጅና ኤቭሪዴይ የኦኪናዋ ሰዎች በተለይ ትልልቆቹ የሚጠጡት በጣም ለጤና ተስማሚ እንደሆነ የሚገልጹት ነው። ስለዚህ እሱን ልንሞክር እንግዲህ አንድ ባህላዊ ሻይ የሚያቀርብ ካፌ አለ። በነገራችን ላይ የትም ካፌ ብትሄዱ አለ፣ ግን ኦሪጂናል የሆነ ቴስት የምታገኙበት ቦታ ስትሄዱ ነው የተሻለ የሚሆነው እና ቲንክ እዚህ ነው መሰለኝ። ሌትስ ጎ ኢንሳይድ። ኦኬ
ሶ የቡኩ ቡኩ ቲ አሰራሩን ጠየቅኳትና እንዴት ነው የሚሰራው ስላት የተዘጋጀው እንደዋለ እና መጣችልኝ። ወደ ተመልካቾች ማድረስ አለብኝ እኔ ብቻ ጠጥቼ ማነሱ በየቤታቸው ሳይጠጡ ምናምን ብዬ ተከራክሬ ኖስ ይሄንን ሰጡኝ። እነሱም አዘጋጅተዋል። ብዙ ቱሪስቶች ስለሚመጡ ከምንድን ነው የተሰራው ብሎ ይጠይቋቸዋል። እና ኦልሬዲ የተጠረዘ እንደዚህ አድርገው ኢንግሪዲየንቱን አዘጋጅቶታል። ኢቨን እንዴት እንደሚጠጣ ጭምር ማለት ነው። ስለዚህ የሩዝ ጭማቂ ፎም ነገር አለው ከላይ ሲመጣ እንዲህ ለፎም ተቆልሎ እንደ ክሬም ተቆልሎ ነው የሚመጣው። ያ ግን የሩዝ ጭማቂ እና የሩዝ ጭማቂ ከዛ በኋላ ሻይና ኦቾሎኒም አለው ምናምን እንደዚህ የተቀላቀሉ ነገሮች አሉ። ኦቾሎኒ ግሪን ቲ እና ምን አለው። ሶ ለማንኛውም አሰራሩን ለምትፈልጉ ፎቶ ልክላችኋለሁ። ኤኒዌይስ አሰራሩ እዚህ ላይ አድርገውታል። ለመጠጣት ደግሞ ጀስት የሚመጣውን እቃ ካፑን እንደዚህ ይዛችሁ ጠጡ እንደማንኛውም እንትን። ካልሆነ ግን በስፑን መጠጣት ትችላላችሁ ነው የሚሉት። ስለዚህ ቡኩ ቡኩ ቲ እንግዲህ አሰራሩ ይሄንን ይመስላል ማለት ነው። ሻሂ ነው ሉክ ጣፋጭም አብሮት ይመጣል። ግን ይሄ ካልቸራል መጠጡ እንደምታዩት። መጀመሪያ ግን ልቅመስ። ይሄ የሩዝ አረፋ የሚባለው ነገር ምንድን ነው? ይህን ነው ኤቭሪዴ የሚጠጡት። በቃ ምርጥ ነው በሚል ያዙት ማለት እንትን አይደለም። ምንም ቴስት ለስ ነው የሆነ የሩዝ ጭማቂ ነው አላልኳችሁ? ምንም ቴስት የለውም። የቆየ ሄድ እንደውም የመረበሽ እንትን አለው። ግን እስቲ ደግሞ ከስር ጋር ያለውን ልቅመስ። እንዴት እንደምጠጣው አላውቅም። በጣም ከባድ የሆነ እቃ ነው ምናምን እንደዚህ ቀምሼ አላውቅም። ምንም ቴስት የለውም። የበለጠ ደግሞ ትንሽ መረር ይላል እና ያው ለምግባቸው ምናምን እንደነገርኳቸው እንግዲህ በጣም ጠቃሚ ነገር ነው አድርገው ነው የሚጠጡት አላልኳቸው? ወይ ሻይ በጣም የሚረብሸው የኦኪናዋዎችን ጤናማ የሆነ አዋዋል ውላሉ ብዬ ይኸው ተበላሸው። በቃ ከላቀልኩኝ ጣፋጭ በለው። ሻዩ የት እንዳለ ላሳያችሁ። እዩት። ሆሙን አብራችሁ ነው የምትጠጡትና እዩት። ሻዩ ታች ነው ያለው። ግን ዋይ ጉድ! በምንም ልጠጣው የማልችለው መጠጥ ቢኖር ይሄ። እስከዛሬ የትም ሀገር ከጠጣሁት ቡናና ሻይ ይሄ በጣም ከፍ የሚጠጣው እንደዚህ ነው። አይወድቅም ሆሙ። ብቻውን አይጠጣም። እነሱም ጣፋጭ አብረው የሚያመጡት ለዛ ይመስለኛል። ማን ነበረ ስሙ? ቡኩ ቡኩቲ። ለማንኛውም ቡኩ ቡኩቲ በኦኪናዋ ውስጥ በጣም ተወዶ ተናፍቆ ተመርጦ የሚጠጣ ባህላዊ መጠጣቸው ነው። ሰው ቅድም እንዳልኳችሁ ከሩዝ እናንተ ነው የሚሰራው። ሰው በጣም ሄልዚ ነው። የለውዝ አለርጂ ያለባቸው ሰዎች አይመከሩም እንዲጠጡ። ምክንያቱም ለውዝም አለው የተለያዩ ኢንግሪዲየንቱ ላይ የተለያዩ የሚጨመሩ ነገሮች ስላሉ አንዱ ለውዝ ስለሆነ ለውዝ አለው፣ ሻይ አለው፣ የሩዝ ጭማቂ ያለው ምናምን። ስለዚህ እንደሱ አይነት ሰዎች አይመከሩም። ከዛ ውጭ እንደ ጉድ ይጠጣል ነው እዚህ ላይ። ለማንኛውም ትንሽ እያስጠላ ነው ቢሆን እንሞክር። ለለምዶ ያልቻልኩት ነገር እስካሁን ሙሉ ነው እኮ ሰው ይጠጣሉ። እዛ ጋር ማለት እንዳለ እየጠጡ ነው። የኔ ብቻ ነው ያለቀው። ጣዕሙ ራሱ ዛሬ የሚጠፋ አይመስለኝም ከአፌ። ጣፋጭ አብረው የሚያመጡት አውቀው። ወደ ሁለተኛው ክፍል ስንሻገር ደግሞ የኦኪናዋ ሰዎችን ረዥም እድሜ እንዲኖሩ የሚያደርጋቸው ነገር ኢኪጋይ ነው። ኢኪጋይ ማለት የመኖር አላማ ወይም ጠዋት የምትነሳበት ነገር ምንድን ነው የሚል ነው። ለምንድን ነው ጠዋት የምትነሳው? ስለዚህ ሁሉም የመንደሩ ነዋሪዎች የትኛውም የእድሜ ክልል ላይ ቢሆኑ ኢኪጋይ ያላቸው ማለት ነው። ኢኪጋይ እንግዲህ በዌስተርኑ በፍልስፍና መጽሐፎች በተለያዩ አድመጣችሁት ሊሆን ይችላል። ኢኪጋይ ወይም የህይወት አላማ ምንድን ነው፣ የምትኖርለት ነገር ምንድን ነው እየተባለ ይጠየቃል። ትርጉሙ በኦኪናዋ ውስጥ እንግዲህ ምንድነው ኢኪጋዩ ሲባል አንድ ሰው እኔ ይሄን ትምህርቴን አጠናቅቄ ይሄን ስራ መያዝ እና በዚህ ስራ መሰማራት ነው የምፈልገው፣ ለዚህ ጉዳይ ነው ባለው ወይም የመኖር አላማ የሚባለው የግድ የገዘፈ ነገር መሆን የለበትም ብለው ያምናሉ። ለዛም ነው ኢኪጋያቸው እንደ ሌሎች የዓለም ህዝቦች ያሉ ነው። ትልልቅ ነገር አይደለም ምኞታቸው። ትንንሽ ነገርንም ኢንጆይ ያድርጉ። ትልቅም ከሆነ እሰየው፣ ካልሆነም ደግሞ ትንንሽም ነገር ኢንጆይ ያድርጉ ይላሉ። እዚህ ጋር እንግዲህ ኦኪናዋ ውስጥ ጡረታ የሚባል ነገር የለም። ምክንያቱም በየትኛውም የህይወት ፓዝ ውስጥ የሚቋረጥ ወይም የሚቆም
ላይ ወደ ሌላ ኢኪጋይ እየተዘዋወሩ ነው የሚኖሩት በማለት ያምናሉ። ከአንድ አላማ ወደ ሌላ አላማ እንበልና ይሄንን በምሳሌ ብናይ አንድ መምህር በቃ የህይወቴ አላማ እኔ ተማሪዎቼ ማስተማር ነው፣ የህይወቴ ትልቁ ኢኪጋይ ወይም ጧት የመንቃቴ ዋና አላማ እነዚህ ልጆች ማስተማር ነው ሊል ይችላል። አንድ አባትም እነዚህ ልጆች ማሳደግ ነው ሊል ይችላል። ነገር ግን ልጆቹም ያድጋሉ፣ ያ ነገር ይሳካል። ጡረታ የሚባል ነገር የሚመጣና ከስራ መውጣት ሊመጣ ይችላል። እዚህ ጋር ነው የምንለያየው። እንግዲህ በቀሪው ዓለም ጡረታ ሲወጣ ልክ ሁሉም ነገር እንዳበቃ እንዳለቀ ተደርጎ ሊወሰድ ወይም ደግሞ በእድሜ እንደገፋና ከዚህ በኋላ ተቀምጠው እየተነጋገሩ እየተጫወቱ ብቻ የሚያልፉበት ጊዜ እንደሆነ በብዙ የማህበረሰብ ዘንድ ይታመናል። አንዳንዶችም ጠንካራ የሆኑ አባቶች እናቶች ጡረታ መውጣትን ራሱ የማይስማሙበትም አሉ በእኛ ኮሚኒቲ ውስጥ። እንደዚያ ሆኖ በኦኪናዋዎች ዘንድ ይሄ ጡረታ የሚባል ገደብ የለም። አንድ ሰው አለማዊ ስራውን ሰርቶ ሲጨርስ ከዛ ደግሞ ወደ ጓሮ መመለስም አለበት። የሆነ ነገር መትከል መኮትኮት አለበት እና ኢኪጋይ ብሎ የሚያስበው ወይም የህይወቱ አላማ አንድ አበባም ልትሆን ትችላለች፣ አንድ የጓሮ ጎመንም ልትሆን ትችላለች። ለዛች ጎመን እኔ ካልነቃሁላት ውሃ የሚያጠጣት የለም ብሎ ልክ በህይወታችን ውስጥ ስራን፣ ልጅ ማሳደግን እንደምናስበው ትንንሽ ነገሮችንም አትክልት ውሃ ማጠጣት፣ ከጓደኞቻችን ጋር ኢንጆይ ማድረግ፣ ወክ ማድረግ፣ ይሄ ዴይሊ አክቲቪቲንም ልክ እንደ አንድ አካል አድርጎ እንደ ኢኪጋይ አድርጎ መውሰድ። እነዚህን ካደረግን የምንኖርለት ፐርፐዝ ይኖረናል። ያለ ፐርፐዝ መኖር ደግሞ ትርጉም የለውም ይላሉ። ስለዚህ አንዲትም አበባ እነዚህ ጓሮ አበቦች እኔ ከሌለው ሊኖሩ አይችሉም፣ ስለዚህ ለነሱ አስፈልጋቸዋለሁ በማለት ትንሿን ነገር አግዝፎ ለዚህ አስፈልጋለሁ ብሎ በትልቁ ማሰብ ነው ኢኪጋይ ይሉታል። ስለዚህም የህይወት አላማ ወይም ኢኪጋይ ያለው ትንሽም ይሁን ትልቅም ይሁን የትኛውም መስፈርት አንድ ነው ለነሱ። ስለዚህ ልጅን ማሳደግ፣ አበባ ማሳደግ የሆነ ፐርፐዝ ያለው ሰው ጠዋት ይነቃል፣ ኢንጆይ ያደርገዋል። የሚያደርገው ነገር ትልቅ ነገር እንደሆነ ሊሰማው ይገባል ነው። እኔ በቃ ምንም ጥቅም የለኝም እያለ ሰው ብዙ ነገር ግን ያደርጋል በየዴይሊ አክቲቪቲው ላይ እና ልክ እነዛ ዴይሊ አክቲቪቲዎችም በጣም ትልቅ ነገር እንደሆኑ ሊያስብ ይገባል በማለት ነው የሚያስቡት። ይሄ ነገር ብዙ ጥናትም ተሰርቶበታል። በተለይ ኢኪጋይ ላይ ጥናት ከሰሩ በኋላ በጣም በርካታ ተመራማሪዎች የሚስማሙበት ይሄ ኢኪጋይ ወይም የህይወት ፐርፐዝ ያለው ሰው ይሄ የጭንቀት ሆርሞኑ በጣም ዝቅተኛ እንደሆነ ነው የሚያመለክተው። ምክንያቱም በህይወት ውስጥ ባዶነት የሚባል ነገር ስለማይሰማው ወይም ደግሞ ለምን እኖራለሁ የሚል ጥያቄ ውስጡ ስለሌለ የመኖር ፍራቻ፣ የመጋፈጥ ፍራቻ፣ የነገን ፍራቻ በውስጡ እንደዚህ አይነት ድምጾች ስለሌሉ በጣም ጠንካራ ሰው ነው ማለት ነው ይሄ ኢኪጋይ ያለው ሰው። ስለዚህ አሁን ላይ እንደውም በዘመናዊ ዓለም ብዙ መጽሐፍቶችም ይጻፉበታል ይሄ ኢኪጋይ ማለት ነው። ከዚህ ጋር በተያያዘ ኢኪጋይ የሚል አንድ መጽሐፍ ማለት እሱን ብታነቡት በጣም አሪፍ ነው። እዚህ ጋር ከምነግራችሁ በላይ ደግሞ በዝርዝር እሱም ስለ ኦኪናዋ ሰዎች አብራርቶ ስለሚነግራችሁ ማለት ነው። አሁን ደግሞ ያለሁት እንግዲህ ማኪሺ ማርኬት ውስጥ ነው። እዚሁ ኦኪናዋ ውስጥ የሚገኝ ትልቁ የከተማው ማርኬት ሲሆን ማኪሺ ማርኬት ይባላል። በጣም በሚገርማችሁ ሁኔታ እዚህ ማርኬት ውስጥ ከሚሸጡ ሻጮች መካከል አብዛኞቹ ወደ 70-80 በመቶ የሚሆኑት ሽማግሌና አሮጊቶች ናቸው። አብዛኞቹም እድሜያቸው ከ80 ከ90 ዓመት በላይ ነው። የተወሰኑ ደግሞ ከ100 ዓመት በላይ የሆኗቸው አሉ። የዚህ ኦኪናዋ የቱሪዝም ቢሮ እንዳለኝ ጀስት ጠይቃቸው እድሜያቸውን ኮንታክት አርጋቸው ያው ፍሬንድሊ ከሆንክ ምንም አይሉህም ስላሉኝ ያው በብዛት ደግሞ እንግሊዝኛም ስለማይችሉ ከሪስፔክት ጋር ከተጠየቁ እንደሚመልሱ ነግረውኛል። እንደምታዩት ነው ከኋላ የሚገዙት የሚሸጡትም አሮጊቶች ናቸው። ይግቡ
ግቡ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪልስ። እንግዲህ መግቢያ ላይ እንዳስተዋወቅኳችሁ እነዚህ ሶስት ነገሮች እርስ በርሳቸው የተደጋገፉ አንዱ ያለ አንዱ የማይሆን ሶስቱም ተመጋጋቢ ሆነው የኦኪናዋ ሰዎች እድሜ እንዲረዝም ምክንያት የሆነው ገጽ ነው። ይሄ ሞአይ የምንለው ወይም ደግሞ የማይበጠስ ማህበራዊ ገመድ ልንለው እንችላለን በእኛ ትርጓሜ። እንግዲህ ኦኪናዋዎች በጣም በጋራ በመኖር በማህበራዊ ህይወት በጣም በስፋት የታወቁ በጣም የሚዋደዱ ሰዎች ናቸው። የእድሜ ዘመን ጓደኞች ጭምር ያላቸው ተሰብስቦ ማውጋት እንደ ትልቅ ነገር ነው። ቅድም ኢኪጋይ ላይ እንዳየነው ሁሉ በሞአይ እሳቤ መሰረት ሞአይ ማለት በማህበራዊ ህይወት ማለት ነው። ነገር ግን ማህበራዊ ህይወት ስንል ማንኛውም ማህበራዊ ህይወት ነው። ነገር ግን ይሄ የማይበጠስ የማህበራዊ የገመድ ትስስር በማለት ነው እነሱ የሚገልጹት ሞአይን ማለት ነው። ከዚህ ጋርም የተያዘ እንደውም አንድ ጥሩ አባባልም አላቸው እንደ መሪ ቃል የሚጠቀሙት አብረን ስንሆን አንወድቅም፣ የጋራ ድጋፍ የህይወት ምሰሶ ነው በማለት ያምናሉ። ይሄ እንግዲህ የኦኪናዋ ሰዎች ጠንካራ ንግግራቸው ነው። ሞአይ ማለት እንግዲህ ለጋራ ዓላማ የተሰባሰቡ የጓደኛሞች ቡድን እንደማለትም ይወሰዳል። ስለዚህ ሞአይ የት ነው ይባላል በእነሱ አባባል። የኔ ሞአይ ከነዚህ ጋር እንደዚህ ነው እያሉ ይገልጻል ሰው የእድሜ ዘመን ጓደኞቹ በእድሜ ዘመኑ ያፈራቸው ማለት ነው። እንግዲህ እነዚህ ነገሮች በጣም ተመጋጋቢ ናቸው የሚላችሁ እዚህ ጋር ነው። የሞአይ ጓደኞች ወይም የአንድ ቡድን ሰዎች ከልጅነታቸው ይተዋወቁና እስከ እድሜ ዘመናቸው እስከ ማርጃቸው ድረስ አብረው የሚሆኑ በህይወት ዘመናቸው ሁሉ የሚተዋወቁ በቀልድ በጨዋታ ልክ ህፃን ሆነው ትምህርት ቤት አብረው እንደሄዱት ሁሉ አርጅተውም እንዲሁ ወክ እያደረጉ አካባቢውን የሚቃኙ አብረው እርሻ የሚኮተኩቱ የነዚህ አይነት ቡድን ያላቸው ሰዎች የሞአይ ቡድን ነው የሚባለው። ስለዚህ አንድ ሰው በህይወት ለመኖር ቅድም ምግብ እንደሚያስፈልገው ምግብ መድኃኒት እንደሆነ ሁሉ እንዲሁም ኢኪጋይ የህይወት የመኖር ፐርፐዝ እንደሚያስፈልገው ሁሉ ሞአይም ወይም ደግሞ የጓደኞች ቡድን ማህበራዊ ህይወትም ያስፈልገዋል ብለው በኦኪናዋ ሰዎች ዘንድ ይታመናል። እንግዲህ ሞአይ የምንለው ነገር ሁለት ጥቅሞችን ለሞአይ አባላቱ ይሰጣል ማለት ነው። የሞአይ አባላቱ የሚያገኙት ሁለት ጥቅም አንደኛ የገንዘብ ድጋፍ ሲሆን ሁለተኛው ስሜታዊ ድጋፍ ነው። ሞአይ ሲመሰረት ወይም የልጅነት ጓደኛሞች ህብረት ልንለው እንችላለን በእኛ ስንገልጽ ማለት ነው። በየወሩ ገንዘብ ያዋጣሉ። ልክ እኛ ሀገር እድር እንደሚባለው ይሄ መረዳጃ ማህበር እንደሚባለው ልክ እንደዛ አይነት ሴንስ ያለው ነው። ነገር ግን በጓደኝነት ብቻ የሚሆን ነው። ይሄ ጓደኛሞች ብቻ የሚያደርጉት እንጂ የአንድ አካባቢ ሰዎች የሚያደርጉት አይደለም። ስለዚህ እነዚህ ጓደኛሞች እንግዲህ በተገናኙ ቁጥር በየወሩ ገንዘብ ያዋጣሉ። ያ ገንዘብ ደግሞ ከጓደኞቻቸው 5ም 6ም ሆነው ከሆነ ያ ሞአይ ህብረቱ ከዛ ውስጥ አንድ ሰው ቢቸገር የገንዘብ ድጋፍ ቢያስፈልገው ቢታመም ቢወድቅ የሚያነሱበት ገንዘብ በየጊዜው እያሰባሰቡ የሞአይ የባንክ ደብተር ተከፍቶ ወይም ደግሞ የሞአዩ ኃላፊ የሆነ አንድ ሰው ጋር ገንዘቡ በአደራ እየተቀመጠ ለዛ ጓደኛቸው እየተረዳ ከችግር እንዲወጣ የሚያስፈልገው ጊዜ ለችግሩ ደራሽ የሚሆን ገንዘብ እንዳስቀመጠ ይቆጥራል ማለት ነው። ይሄ እንግዲህ የሞራል መተማመን ይሰጣል። ሰውየው በራሱ በጉልበቱ እየሰራ ይተዳደራል። ከዛም ባሻገር ደግሞ ችግር ቢገጥመው እንኳን የሚደግፉት ጓደኞች ህብረት ወይም ሞአይ እንዳለው ሲያስብ በራሱ በህይወቱ ደስተኛ ይሆናል። ደጋፊ እንዳለው ሲያስብ ድጋፉ ደግሞ በሞራል ብቻ ሳይሆን በገንዘብ ፋይናንሻል ችግር ቢገጥመው የሚደግፈው የሆነ አካል እንዳለ ሲያስብ አእምሮ ነፃ ሆኖ በጣም ተረጋግቶ ይሰራል። ይሄ ደግሞ ለእድሜያቸው መርዘም ዋና ትልቅ መንገድ ነው ማለት ነው። ሌላኛው ስሜታዊ ድጋፍ ነው። ይሄውም የስሜታዊ ድጋፍ ስንል እንግዲህ የሞአይ ህብረት ያላቸው ጓደኛሞች በየቀኑ ከተቻለ ይገናኛሉ ለሳቅ ለጫወታ ማለት ነው። ካልተቻለ ደግሞ በየሳምንቱ እየተገናኙ ይጨዋወታሉ፣ ያሳለፉትን ጊዜ ያወራሉ እና በዚህም በኦኪናዋ ውስጥም በየገበያው ስትዞሩ በተለያየ ቦታ ስትዞሩ ህብረት ሰርተው ታገኛቸዋላችሁ በየቦታውና በጣም ነው ደስ የሚሉት። ሲስቁ ሲጫወቱ ስታዩዋቸው ሞአይ ነው የሚባለው እነዛ ህብረታቸውና ተቃብላችሁም በተጠይቋቸው ብዙ እድሜያቸው በጣም የገፋና ከ100 ዓመት በላይ ናቸው አብዛኞቹ በዚህ አካባቢ ላይ የሚኖሩት ማለት ነው። እና የስሜት ድጋፍ የምንለው ይሄ ነው። መሳቅ መጫወት። ብዙ ሰዎች ህብረት ያጣሉ። ህብረት ባጡ ጊዜ ይጎዳሉ። ሲጎዱ የውስጣቸው ይሄ ስሜቱ መረበሽ እድሜያቸውን ያሳጥራል ብለው ያምናሉ። ስለዚህ ረጅም እድሜ ለመኖር ልክ ኢኪጋይና አመጋገቡ እንዳስፈልገው ሁሉ ይሄኛውም የስሜት ድጋፍ የገንዘብ ድጋፍ የሚሰጥ የጓደኛ ህብረት ወይም ሞአይ የግድ ያስፈልጋል። መሳቅ መጫወት ትልቅ ነገር ስለሆነ ማለት ነው። ሌላኛው
ሌላኛው ብቸኝነትን ማሸነፍ ነው። እንግዲህ አረጋውያን ባረጁ ጊዜ ትልቁ የሚጎዳቸው ብቸኝነት ነው፣ ብቻቸውን መሆን። ይሄ በጣም በጣም ለአረጋውያን በትልቁ የሚጎዳቸው ነገር ነው። ለዛ ነው አረጋውያን እያረጁ በሄዱ ጊዜ ሰዎች ይፈልጋሉ፣ የሚንከባከባቸው፣ አብሯቸው የሚሆን የሚስቅ የሚጫወት የእድሜ ዘመን ጓደኛቸውን ይፈልጋሉ። እንግዲህ ብቸኛ ከሲጋራ በላይ በጣም አደገኛ እንደሆነ የዘርፉ ባለሙያዎች የሚያብራሩት ጉዳይ ነው እና ከዚህ ከብቸኝነትም በዚሁ በሞአይ አማካኝነት ብቸኝነታቸውን ያመልጣሉ ማለት ነው። በአጠቃላይ ስናየው እንግዲህ የኦኪናዋ ሰዎች ረጅም እድሜ የሚኖሩት እንደው በአጋጣሚ የተፈጥሮ ክስተት ሆኖ ምናምን ሳይሆን በሚያደርጓቸው እያንዳንዱ ተጠንቅቀው በሰሯቸው የማህበራዊ አኗኗር ስልታቸው ጤናማ አመጋገብን ልክ እንደ መድኃኒት ምግብን እንደ መድኃኒት በመውሰዳቸው ኑቺ ጉሱይ ብለው ስያሜ ሰጥተው እንደሚያከብሩት በዛም በህይወታቸው ውስጥ ደግሞ ጠንካራ ዓላማ ስላላቸው ወይም ቅድም ያየነው ኢኪጋይ ስላላቸው እንዲሁም በፍቅር የተሳሰረ ማህበራዊ መስተጋብር ስላለ ወይም ደግሞ ሞአይ ስላላቸው ነው። እንግዲህ እነዚህ ነገሮች እድሜያቸው በእጅጉ እንዲረዝም እንዳደረገው ተደጋጋሚ ጥናቶች አረጋግጠዋል። ራሳቸውም የሚናገሩት ነው። ስትሰሙትም ደግሞ ሴንስ የሚሰጥ ነገር ወይም ትርጉም የሚሰጥ ነገር ነው።